ሀፍረትና ፍርሃትን የሚያስወግዱና ሴቶችን በቀላሉ ለማውራትና ለመተዋወቅ የሚያግዟችሁ ብዙ መንገዶች አሉ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ ሴቶችን በቀላሉ ለማውራትና ለመተዋወቅ የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጋችሁም ጀምሩት። ይመቻችሁ። ብዙ ወንዶች የምንወዳትን ሴት እንዳናገኝ የሚያደርገን ፍርሃትና ሀፍረት እንደሆነ ሁላችንም እናውቃለን። እናም እንዴት ማስወገድ እንዳለብን የተወሰኑትን እነግራችኋለሁ። እስከ መጨረሻ አብራችሁን ሁኑ። ከዛ በፊት ግን ማወቅ ያለብን ምንድነው? በመጀመሪያ ነገር የምንወዳትን ሴት እንዳናገኛት የሚያደርገን ትልቁ ነገር ምን መሰላችሁ? አንደኛ ልጅቷን እንደ ኖርማል ሴት ሳይሆን የማትገኝና የተለየች አድርገን አግዝፈን ስለምንመለከታት ነው። በተጨማሪም ደግሞ እሷን ለማግኘት ጓጉተን ስለምንመጣ ነው። ጓጉተን ስለምንቀርባት ነው። ሁለተኛ ደግሞ ገና ሳናቃት ፍቅረኛዬ ትሆናለች ብለን አስበን ስለምንቀርባት ነው። ስለዚህ ልጅቷን ለመቅረብ ስናስብ ከእንደዚህ አይነት አስተሳሰብ ወጥተን መሆን አለበት። ምክንያቱም ልጅቷ መጥፎ ባህሪ ኖሯት ራሳችን ጥለናት ልንሄድም ስለምንችል መጀመሪያ መቅረብና መተዋወቅ ላይ ብናተኩር የተሻለ ነው። በመሆኑም ከዚህ ሐሳብ ካልወጣን ገና ሳንጀምረው ሐሳባችን ስልኳን መቀበልና እሷን የራሳችን ማድረግ ላይ ስለሚሆን ለመተዋወቅ ወሳኝ ነገር የሆነውን ከሷ ጋር ማውራትና መግባባት እንረሳዋለን። ከዛም ልጅቷ አቀራረባችን ይደብራትና ትታን ትሄዳለች። ስለዚህ ልጅቷ ሌላ ጊዜ ልናገኛት ስለምንችል መጀመሪያ ማስቀደም ያለብንን ነገር ብናስቀድም የተሻለ ነው። በፍቅር ግንኙነት ላይ ወንዶች የሚፈልጓቸው የሚወዷቸውና የሚያፈቅሯቸውን ሴቶች አነጋግረው አስረድተውና ሳምነው የራሳቸውን እንዳያደርጓቸው ከሚያግዷቸው ነገሮች አንዱ ሀፍረት ነው። አይናፋር ወንዶች የሚያፈቅሯቸውን ሴቶች ተዋውቀው የመቅረብና ራሳቸውን የመግለጽ ችግር ስለሚገጥማቸው ወይ ደግሞ ልምድ ስለሚያጡ አብዛኛው ጊዜ መጪ ህይወታቸው ያገኙዋትን ሴት አግብተው ፍቅር የሌለው ህይወት ነው የሚመሩት። በመሆኑም እነዚህ አሁን የምነግርህን ነጥቦች ዘመንህ ሙሉ ከማታፈቅራት ሴት ጋር ከመኖርና ፍቅር የሌለው ህይወት ከመምራት የሚያድኑህ ስለሆኑ እስከ መጨረሻ ብትከታተለኝ የተሻለ ነው። አንደኛ፣ በሌላ ሰው ስም ተለማመድ። ለፍርሃትህና ሀፍረትህ ዋነኛ ምክንያት የሚሆነው እምቢ ብትለኝስ የሚል ፍርሃት ነውና በሌላ ሰው ስም ደጋግመህ ተለማመድ። ስለዚህ ለዚህ ፍርሃትህ የሚያስወግድልህ ብቸኛው መንገድ ጓደኛዬ ይወድሻል እያልክ የተለያዩ ሴቶችን እየቀረብክ በማውራትና በማነጋገር ተለማመድ። ጓደኛዬ ይወድሻል የምትልበት ምክንያት ለዛ ውርዴት መስሎ የሚሰማህ የሴቶች እምቢተኝነት ላንተ ስላልሆነ ወይ ደግሞ እምቢ ብትልህም ለጓደኛህ ስለሆነ አለምንም ሀፍረትና ፍርሃት ዘና ብለህ ከብዙ ሴቶች ጋር በመቅረብ በመተዋወቅና በማውራት ፍርሃትህ እንዲለቅህና ከሴቶች ጋር የመቅረብና የማውራት ልምድህ ለማሳደግ ይረዳሃል። ስለሆነም ያገኘኸውን አጋጣሚ ተጠቅመህ ጓደኛዬ በጣም ነው የሚወድሽ፣ ስልክ ቁጥርሽ ሰጥቼ ሰርፕራይዝ ባደርገው ምን ይመስልሻል ብለህ በመጠየቅ ሴቶችን ደፍረህ በቀላሉ የመቅረብና የማውራት ጥበብን ተለማመድ። አልፈልግህም እምቢ ብትልህም እንኳን ላንተ ስላልሆነ ወይ ደግሞ እምቢ ያለችው ለጓደኛህ ስለሆነ ምንም አይመስልህም፣ የሚያሳፍርህ ነገርም አይኖርም። ስለዚህ ከተለያዩ ሴቶች ጋር ደጋግመህ ሞክር፣ ተለማመድ። በዚህ መንገድም ሴቶች አንተ እንደምታስባቸው የሚያስፈሩ ፍጥረቶች እንዳልሆኑ ትረዳለህ። እናም እንቁላል ቀስ በቀስ በእግሩ ይሄዳል የሚል አባባል አለ። ስለዚህ ፍርሃትህና ሀፍረትህ በአጭር ጊዜ ማስወገድ ቢከብድህም እንኳን ቀስ በቀስ ከገባህበት ግን ሳታቀውና ሳታስበው በቀላሉ ልታስወግደውና አሽቀንጥረህ ልጥለው ትችላለህ። ሁለተኛ፣ በፈገግታ ጀምር። ግን ደግሞ ፈገግታው ሳይበዛ በመጠኑ በማድረግ ከነሱ ጋር የመቀራረብ ፍላጎት እንዳለህ አሳያቸው። ሰላም እንዴት ነሽ በሚል የተለመደ ሰላምታ ብትጀምርም ችግር የለውም። ስለዚህ በትንሹ ፈገግታና ሰላም እንዴት ነሽ የሚል አቀራረብ በሩን በትንሹ ለመክፈት ሊተባበሩህ ይችላሉ። ቀጥለህም እዛ ጋር ሆኜ ነው ያየሁሽና ደስት ያለሽ ሰላም ሳልልሽ ቢሄድ ቅር ስለሚለኝ ነው ሰላም ልልሽ የመጣሁት ብለህ መቀጠልና ከዛም እሷ ከምትናገረው ነገር ተነስተህ ወሬውን ማስፋት ትችላለህ። ስለዚህ በእንደዚህ አይነት መንገድ የተለያዩ ቃላቶችን እየተጠቀምክ ከተለያዩ ሴቶች ጋር ማውራትና መተዋወቅ ቀጥል፣ ተለማመድ። ከጊዜ በኋላ የተሻለ ውጤት እንደምታመጣ ወይ ደግሞ እንደምታሻሽል እርግጥ ነው። ሶስተኛ፣ አትቸኩል።
ሴት አይተህ እንደማታቅ ከፍተኛ ፍላጎት አታሳይ። ሴት ለማናገር ስታስብ የፈለገ ብትወዳትና ብታፈቅራት እንኳን የውስጥ ስሜትህንና ጉጉትህን እንዲታይ ወይ ደግሞ እሷ እንድታውቅብህ ማድረግ የለብህም። ምክንያቱም ሴቶች ለመቅረብ ስትሞክርና ስልክ ቁጥር ለመቀበል ስትፈልግ ቅድም እንደነገርኩህ ቀልብህና ሐሳብህን ሁሉ ስልክ ቁጥር መቀበል ላይ ስለሚሆን ወይ ደግሞ ስልክ መቀበል ላይ ስለምታተኩር ከሷ ጋር ያለህ ወግና ጨዋታ ለዛ ሊያጣ ይችላል። ስለዚህ ስልክ ትሰጠኛለች አትሰጠኝም የሚል ስልክ የመቀበል ሐሳብ ወይ ደግሞ ለመጨረሻው ውጤት ሳትጨነቅ ዝም ብለህ ከሷ ጋር ባለህ ወግና ጨዋታ መቀጠል ነው ያለብህ። ምክንያቱም ራስህን ሆነህ በነጻነት ከሷ ጋር መጫወትህ በራሱ እሷን የመማረክ እድሉ ከፍተኛ ነው። ካልሆነ ግን ከሷ ጋር የነበረህ ግንኙነት ረስተህ ስልክ ቁጥር ለመቀበል የምትሯሯጥ ከሆነ በመካከላችሁ የነበረው የጨዋታ መንፈስ ረብሸህ እሷንም አስጨንቀህ ጥላህ እንድትሄድ ታደርጋታለህ ማለት ነው። ስልክ ቁጥር መቀበል ትልቅ ነገር አታድርጉት። ቁጥር መቀበል ምንም ትርጉም የለውም። ዋናው ከሷ ጋር ያለህ ግንኙነት ጥሩ ማድረግ ስሙዝ ማድረግ ነው እንጂ ስትደውልላት ደግመህ እንዳትደውልልኝ ካለችህ ጉዳዩ አለቀ ማለት ነው። መቼም መዋረድ ካልፈለክ በቀር ደግመህ እንዳትደውልልኝ እያለችህ ደግመህ አትደውልላትም። ስለዚህ ከሷ ጋር ያለህ ግንኙነት አስተካከልክ ማለት የሚፈለገው ዋናው ነገር እሱ ነው። ምክንያቱም ልጅቷ ነገ ወይ ደግሞ ከነገ ወዲያ ልታገኛት ትችላለህ። በመጀመሪያ ቀን ስልክ አለመቀበልህ በራሱ የተሻለ እንድትቀርብህ የማድረግ እድሉ ከፍ ያለ ነው። ራሷም ራሱ ስልክ ቁጥር እንቀያየር ልትልህ ትችላለች። ስለዚህ ዋናው ነገር ላይ ብታተኩር የተሻለ ነው። አራተኛ ወንድ ከሆንክ ለሐሜት ቦታ አትስጥ። የፍቅር ጥያቄ ማቅረብላት፣ ጠይቃት። ሴት መጠየቅ ባንተ አልተጀመረም። ጠይቂያት እምቢ ብትለኝስ፣ ጠይቀዋት እምቢ አለችው ብለው ቢያሙኝስ ምናምን የሚል ፍርሃት አስወግድ። ይሄ የወንድ ባህሪ አይደለም። ፈጽመህ ቦታ አትስጠው። ሰዎች ሁሉ በራሳቸው ህይወት የተጠመዱ ናቸው። ያንተን ትናንሽ እንቅስቃሴዎችና ተግባራት እየተከታተለ ሐሳብ የሚሰጥና የሚሳለቅ ሰው የለም። ምክንያቱም ሰዎች የራሳቸውን ጉዳይ ትተው ስላንተ የሚያወሩ ከሆነ አንተ የሰዎች ቀልብ የምትስብና በሰዎች ህይወት ቦታ ያለህ ወይ ደግሞ ሰዎች የሚቀኑበት ትልቅና ተፈላጊ ነገር ያለህ ተፈላጊ ሰው ነህ ማለት ነው። ስለዚህ ሴት ከመጠየቅ አትቦዝን። ሴት መጠየቅ ወንድነትም ነው። ብቻ ግን የፍቅር ጥያቄ ከማቅረብህ በፊት መተዋወቅ፣ መቀራረብና ጠንካራ የሆነ ጓደኝነት መመስረት እንደሚያስፈልግ እወቅ። ሳታቃት ሳትቀርባትና ጓደኛ ሳታደርጋት ከጠየቅካት ነው ልደነግጥና እምቢ ልትልህ የምትችለው እንጂ ከዛ በፊት ከቀረብካትና ጓደኛ ካደረግካት በኋላ የፍቅር ጥያቄ ካቀረብክላት ሁሉም ነገር መልካም ነው የሚሆንልህ። ስለዚህ ሀፍረትና ፍርሃት የሚጀምረው ሴት ለመተዋወቅ ስታስብ የተሳሳተ ግምት ስለምታወጣ ነው። እምቢ ትለኛለች፣ በሰው ፊት ታዋርደኛለች፣ ትንቀኛለች የሚሉ ናቸው። ሌላው ደግሞ መጀመሪያ ሴቶች ስትቀርባቸው ለመተዋወቅ እንጂ ለወሲብ ዓላማ ማሰብ የለብህም። በመሆኑም ኖርማል ወይ ደግሞ መደበኛ በሆነ አቀራረብ ከቀረብካቸው ግን ባይፈልጉህም እንኳን በእነሱ ተማርከህ ስለቀረብካቸው ብቻ በውስጣቸው ደስተኞች ናቸው። ስለዚህ በጨዋ ደንብ እስካዋራሃቸው ድረስ አንተን የሚያሳፍሩበት አንተን የሚያዋርዱበት ምክንያት የላቸውም። አምስተኛ አድማጭውን። ይህንን አድማጭነት ለአይናፋር ወንዶች ጥሩ ዜና ነው። አብዛኛው ጊዜ አይናፋር ወንዶች የሚያስፈራቸው ሴቶችን ቀርበህ ማናገር ነው። ብዙ ሴቶች ደግሞ ብዙ ከሚያወራ ወንድ ዝም ብሎ የሚያደምጣቸው ወንድ ነው የሚመርጡት። ስለዚህ ጥሩ አድማጭ በመሆን ብቻ የሴትን ልብ መማረክ ትችላለህ። አንድ ደስ የሚል ጥያቄ ጠይቃት ዘና ብለህ ዝም ብለህ አድምጣት። ከዛም በደንብ ተንትናና ዘርዝራ ከነገረችህም በኋላ ደግሞ ሌላ ጥያቄ ያስከትልላትና አሁንም በጥሞና አድምጣት። ከዛም የጥያቄና መልስ ነገር እንዳይሆን በደንብ ካዳመጥካት በኋላ አንቺ ግን እንዴት አወቅሽው? እኔ ይሄን ያህል አላቅም ነበረ የሚሉና ከምትሰጥህ ምላሽ ተነስተህ ሳታበዛ በትንሽ አውራት። ብቻ የሚበዛውን ጊዜ እሷ እንድታወራ እድሉን ስጣት። ስድስተኛ ሴቶችን ሳታማርጥ ቅረብ። ሳታማርጥ አነጋገር። ለሁሉም ነገር ልምድ ያስፈልገዋል። እነዛ ከብዙ ሴቶች ጋር የሚያወሩ ወንዶች ሴቶችን ሳያማርጡና ሳይንቁ ስለሚቀርቡ ነው። ይህንን አስተውል። ከማንም ሰው ጋር የማውራት ልምድ አሳድግ።
ከሴቶች ጋር የማውራት ድፍረት እንዲኖርህ ከፈለክ ፕሌየር የሆኑ ወንዶች የሚበልጡህ በዚህ ነው። 7ኛ ወንድ ነህ፣ ሴት ማናገር አትፍራ። የእግር ኳስ ተጫዋቾች ሜዳ ውስጥ የሚገቡት ማሸነፍም መሸነፍም እንዳላውቀው ነው። አንድ ቦክሰኛ ራሱ ወደ ግጥሚያ ቦታ የሚገባው ከመሸነፍም በላይ የሞት አደጋ ሊገጥመው እንደሚችል አውቆ ነው። አንተ ግን ሰውነትህ ላይ የሚደርስ ምንም አይነት ጉዳት ሳይኖር ወሬ ብቻ ፈርተህ ትሸሻለህ። በመሆኑም ሴት ስታስብ ሊፈጠሩ የሚችሉ ትናንሽ ነገሮችን እያሰብክና እያጎላህ ህሊናህን አታስጨንቀው። ስለዚህ አሸናፊ መሆን ከፈለክና የተመኘሃትን ሴት ማግኘት የምትፈልግ ከሆነ ይህንን ፍርሃት ተጋፍጠህ አሸንፈው። 8ኛ ሴቶች ከሚገኙባቸው አካባቢዎች አትራቅ፣ ወይ ደግሞ ሴቶች በብዛት በሚገኙባቸው ቦታዎች ጊዜ ማሳለፍ አዘውትር። ምክንያቱም ሀፍረትና ፍርሃት እንዲፈጠር ከሚያደርጉ ነገሮች አንዱ ከሴቶች ጋር ሊያገናኙህ ከሚችሉ ማህበራዊ ቦታዎች አለመገኘትና ከሴቶች ጋር ማውራት አለመጀመር ነው። በመሆኑም አንዲት ሴት ስትቀርባት ላንተ ፍላጎት ሊኖራትም ላይኖራትም እንደሚችል ተረድተህ መቅረብ ጀመር። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።